ومنها نخرجكم تارة الأخرى قال كذا ቻፈር ፈጠርናችሁ ወደዛ ቻፈር እመልሳችኋለን ከዛ ቻፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው ኩራት ለአላህ ብቻ ነው አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል አላህ ኩራት ለአላህ ብቻ የሚሰጠን ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም ማለት ሰሃቦቹ በጣም ተደናገጡና ያ ረሱላህ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል ሰውየው ቆንጆ ጫማ መልበስ ይፈልጋል ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው ላ ይሄ አይደለም ለዚህ እንደው ምን አሏቸው ኢነላህ ጀሚሉን ይحب الجمال አሏቸው አላህ ቆንጆ ነው ቆንጆ ነገር ነው የሚወደው አሉት አላህ የሰጠን ጸጋ ማሳየት አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ አንተ ለምን ስጋ ያልበላው አይ አላህ ይቆጣብኛል ለምን ይቆጣባል ይሄን የሚለው ሰው ምን ስለሆነ መሰላችሁ ቋጣሪ ነው አውቆ ነው በዲን የሚያሳበው ለምድር ተድላ አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ አላህ ከሰጠ ነገር ልበስ የለበስክበት ሱጁድ ነው የምትደፋበት ምን ችግር አለ እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛው ጸልባችሁን ደግሞ እንዳይሰበር ያዘው ከጁ አይኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ኢማን ይሄ መልበስ ካለብህ ልበስ አራነ ጓደኞች እንዳይከፉ ጥሩ ሽቶ ተቀባ አላህ ከሰጠ ተቀባ አላህ ካልሆነ ደግሞ ጥሩ ታጠብ የግድ ሽቶ አይጠበቅብህም ካላገኘ ጥሩ ታጠብ ሽታ አይኖር አላህ ቆንጆ ነገር ነው የሚወድ ዝርክርክ ሆነ ደግሞ አትግባ ቤት ውስጥ ነቃ ብለህ ግባ ፈታ ብለህ ግባ በርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት ለምን መብራት ይዞ ነው የሚገቡት ቤታቸው ኑር ነው ይዞ የሚገቡት አባት ከመስጊድ ሲገባ ኑር ነው ይዞ የሚገባው ስለዚህ ኢነላህ ጀሚሉን ይحب الجمال አላህ ቆንጆ ነው ቆንጆ ነገር ይወድ ቆንጆ ነገር በመብላት ያላህ ይጠይቀኛል አይባልም አንተ ብሉ ጠጡ ወላ ትስሪፉ አታባክኑ ነው የተባለው ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ ይሄ ምግብ ጠብቀው መስጣቸው ሰዎች አሉ በመብላት በመጠጣት በመልበስ አላህ የሰጠን ጸጋ ነው ያሳየው ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱ ናቸው ባይሆን አሉ እሳቸው ኩራት ማለት አሉ الكبر ኩራት ማለት በጠሩ الحق وغمط الناس እንዳትረሳች በደንብ አስምሩባት ኩራት ማለት በጠሩ الحق وغمط الناس ሰዎችን መናቅና ከቅኑ ካንተ ሐቅን አለመቀበል አሉ እንዳያስወጣኝ ትላንት ወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ ትላንት ወልዶ መጠጊያ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል አንዳንዱ ኪታቡን ፍትፍት መባያ አድርጎት እሱ አይሰራበትም ሰው ሲናገር ደግሞ ይቆጨዋል
ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። አላሁ የኔ መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው፣ ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡና ሰዎችን ማሳነስ መጣ። ደግሞ ይሄ የደሃ ልጅ ይላል አይደል? አንዳንዱ የደሃ ልጅ ይላል። ማናንተ ግን ባላ የደሃ ልጅ ሱብሃንአላህ يا كالين مداك إن الله غني ونحن فقراء. الله مريت لك وردات أنساس نيكو غني يونس بيتشانو فقراء ሁላችንም የደሃ ልጅ ይላል። ይህም ሳይበቃው ደግሞ የእናንተ ዘርማ ይላል። የእናንተ ዘር እናቃቸዋለን። አራት ወልዶባት ሕይወቱን ተደስቶባት ሳላውቅ ነው የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስህተት። ይህም ሳይበቃ አንዳንዱ ሲመርጥ የእኛን ብሔረሰብ ሴት አላገኘውም ብለ እሷም ስትመርጥ 50 ላይ ያገባል። 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ሄደ። 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሷል። ሁሉ ተቀበየ 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል። የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ተካ አላገኝም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ ኢዛ ጃአኩም መን ተርዶነ ዲኑሁ ወኹሉቁሁ ፈዘውጁ። ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ተዘውጁ ከጁ ሲወጣ ስጡት። ምቾት ያለ ሰው የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም አያዘይርም፣ እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውተሽ አታውቂም ይላታል። ጥሩ ባሌ ነው እኮ የሚላት። እናቴ ልዘይር እንዴት አላልሽም ይላል። አኽላቅ አለው ዳግም አስገኘው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዛድብ በዘሩም የሚንቀባረር ከኛ አይደለም ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ያሉት። እኛውን አድንቀን አንደኛ በዓለም ዘር የምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ። ኳታርን ለምንድን ነው የወደድናት? ኳታር የዓለም ዋንጫ አስተዛጋጅ ለምን ወደድናት? ኳሱን ነው የወደድነው? እስላማዊ ስነ ምግባር ነው የወደድነው? እስላማዊ ስነ ምግባር እኮ ስላየን ልብ ውስጥ ገባች። እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው። ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ? ኳታር እንደ ልብ ባች ኳስ አይደለም የሚያሳዩት እነሱ። ለዓለም ልጆች የሚሆን ኳስ ግን አሳዩ። ዓለም ትልቅ አረጋቸው። ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዞ የመጣ ሰው እዚች ሀገር አይገባም አሉ። ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ። አየህ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ። ዲን የበላይ ባደረግ ቁጥር ከፍ እያልክ ነው የምትሄድ። ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ። እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው ኩራት በመካከላችን።
ወንድምን አይቶ ታውቃለህ? ቶባከ ማን አንተ? አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ። እናትን አይተህ ታውቃለህ? በቃ አላህ ያለቀን አያታለሁ። አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል። አይ ይሄ ስራ እኔ አልገባም፣ ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ? አንተን የማይመጥን ሌብነትና ውሸት ነው። ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ ስቴት ብስራት ያዘን ስንት ስራ ያለ አይ እኔን አይመጥነኝም፣ አረ ፕሮቶኮል ይበላል እንዴ ይላል። ፕሮቶኮል ሞባይል ቀምቶ መሮጥ ነው። ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው። ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ምስጋና ላንተ ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል። አንተ አሁን በጣም የተንከባከቡ ይመስላል። ትንሽ ይዮንክን ያለው ውጣና ስራ። አንተ አንድ ደካማ ሰው ነህ። ዓለምን ያንበረከኩት ሞዴል የሆኑ ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው። መፍለጫ ይዘው እንጨት አረጣጥፈው ሰባብረው ይሸጡ ነበር። ማን ስለሆንክ ነው አንተ? እንደውም ወጣ ነው መስራት ያለብህ የአባትን ዱንያ እንዳታይ። በግስ በስውር ይሄ ትንሽ ያረጋል እንጂ ወላሂ ትልቅ ያረጋል። ተንተነ ተልከ ካየ በራስ የምትበላው ሳንቲም ጣፋጭ ስለሆነ በዛል ካታው ስለዚህ በራሳችን ላይ ያለውን በተለይ እህቶች አልሐምዱሊላህ ምስጋና ምን አለው እያልሽ የምትንቂ እህቴ ይሁን አምሮ ካለው ትልቅ ባለሀብት አግብተሻል። አልሐምዱሊላህ ምን አለው እያሉ እድሜያቸው ብዙ የሚሄዱ እህቶች አሉ። ምስጋና የማን ብሔረሰብ ነው እያለ በጣም የቆየ ወንድሜም አለ። የኩራት መገለጫዎቻችን ብዙ ናቸው። ሰፈር ለምን አትመጣም? አይኔ አልመጣም። ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛል። ያ ሁሉ ሰው ማየት አይከብድም? እንደ ልብ ባችል ለምን ይከብዳል? ሄደ ዘይራቸው። ቢያንስ አላህ Subhanahu Wa Ta'ala እኮ የማያልቅ ፊት ሰጥቶናል። ምንድነው እሱ? ፈገግ ብለ የአካባቢን ሰው ዘይረ መሄድ። የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ። እኔ ደስ የሚል ሰፈር ነው ያለሁት። ሁሉም ግቢውን ነው የሚዘጋው። ቆልፈን ነው የምንውለው። አንድ ጫጫታ የለም። ሹፍ ልብ ላይ ሲገባየው መጣ። መሰረትን አትርሳ። እዛ በባዶ እግር የሮጥክበት ማገር ቤት ሄደ ዘይራቸው። የአካባቢን ቤተሰቦችም ሄደ ዘይራቸው። የደሃ ፊት አላይም እንዴት ይባላል? ማንና እስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም። አልሰማም ይሆናል እሱ ምንም የትም ታደርግልህ። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንምንላለን። ሐቅ ሲመጣ አንቀበልም እንል ሰዎች አለ። ብትሆን ያልጋ ቁረኛ ማንነታችን ግን ሱብሃንአላህ ስናይ ራሳችን የምንታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ። ሱብሃንአላህ ለሰበብ ነውና ባትሸና ኖሮ እንዴት ትኖር ነበር? በትዕግስት ላይ ትንሽነትን በጣም ትገነዘባለህ። ፈተና ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለህ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነት አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? ሊነጥቀን እሱ የሰጠን ውጪ ላይ ሎቲ አንጠለጠለ ስናይ፣ ፈርም የተቀባ ስናይ፣ ዱርዬ ብለን የምንገልጸው ሰው ስናይ አይ አንተ የጃነብ ሰው እያልን እንጠራዋለን። በምን አወቅ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚህች ጋር ሁሉ ያመጣዋል። በአንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም።